ይህች ሳራ የተባለች እናት ልጇን በመናፈሻ ፓርክ ውስጥ እያጫወተችው ሳለ አንድ ሄሊኮፕተር በላያቸው ላይ ሲያልፍ ድምፅ ያበሳጫትና ወታደራዊ ግዳጅ ላይ ያለች ይመስላታል። የቀድሞ ትውስታዎቿም ውል እያሉ ይመጡባት ጀመር። ሳራ የቀድሞ ጎበዝ ወታደር የነበረች ሲሆን በአንድ ተልእኮ ላይ ብዙ ጓደኞቿ ተገድለውባት ስለነበር በዚያ ቀን ባደረባት ድንጋጤና ሐዘን ምክንያት አይምሯ ጥሩ ስላልሆነ በጡረታ ነው ከመከላከያ አባልነቷ የለቀቀችው እና በዛ ጊዜ የነበሩ አስፈሪ ትውስታዎች ውስጥ እንዳለች ከቤተሰቡ ጋር ሲዝናና የነበረ አንድ ሰው ጋር ትጋጫለች። ሳራም ጠላት የመጣባት መስሏት አፍንጫው እስኪሰበር ድረስ ተወግረዋለች። እረ ጠረባ። ከዛ ወደ ራሷ ስትመለስ ስህተት እንደሰራች አውቃ ልጁን ይቅርታ ጠይቃው ልጇን ይዛ ወደ ቤቷ ትሄዳለች። ከዛም ራሷን እያሰለጠነች ዓመታት አለፉም። የሳራ ልጅ አሁን አድጓል። ወደ አሜሪካ መሄድ አዲስ ሕይወት ለመጀመር ስለፈለገች አንዱ ቀን ወደ ኤምባሲው ልጇን ይዛ ትሄዳለች። ወደ ኤምባሲውም እንደገቡ በተመሳሳይ ሰዓት አንድ ጋዜጠኛ ወደ ስልኳ የተለያዩ መረጃዎችን ይልክላታል። መረጃዎቹ እነ ሳራ ለመጨረሻ ጊዜ በነበራቸው ወታደራዊ ግዳጅ ላይ ጠላቶች እንዴት አድርገው እንዳጠቋቸው የሚገልጽ ሲሆን አያይዞም ቪዲዮ ልኮላታል። በዚህም ግራ ትጋባለች። በኤምባሲው ውስጥ ረዘም ላለ ጊዜ ወረፋ መጠበቅ ስለነበረባት ልጇን እንዳይሰላች ወደ ሕፃናት መጫወቻ ክፍል ውስጥ ወስዳ እንዲጫወት ነግራው ወደ ወረፋዋ ትመለሳለች። ሳራም ከጉዳዩዋ ስትመለስ ወደ ሕፃናት መግቢያ ጋር ማንኛውም ሰው እንዳይገባ የተከለከለበት ቦታ ላይ ሁለት ወጣቶች ቦርሳ እየተቀባበሉ ታያቸዋለች። ግን ምንም ስላልጠረጠረች ችላ ብላ ታልፋቸዋለች። እናም ልጇን ለመውሰድ ወደ መጫወቻ ክፍሉ ስትመለስ ልጇን ክፍል ውስጥ ታጠዋለች። ተደናግጣ በየቢሮው በየክፍሉ ብቻ ልታገኝበት በምትችለው ሁሉ ቦታ ብትፈልገውም ልጇን ታጠዋለች። ምን አይነት ውርጅብኝ መጣባት ባካችሁ። ከዚያም ኤሪክ የተባለ የኤምባሲው የደህንነት ኃላፊን ታገኘውና ስለተፈጠረው ነገር ነገረችው። ኤሪክ የጥበቃ ሰራተኞች በሙሉ ልጁን እንዲፈልጉ ታዘዘም። እሷም የተከለከለውን በር እንዲከፈትላትና እዛ እንድትፈልገው ብትጠይቀውም ኤሪክ ግን አልፈቀደላትም። የጥበቃ ሰራተኞቹም በሁሉም ቦታ ልጁን ቢፈልጉትም ሊያገኙት አልቻሉም። ኤሪክም ወደ ቢሮ ወሰዳትና ለብቻዋ እንደመጣች ልጇ ከእርሷ ጋር እንዳልነበር በደንበኞች ምዝገባ ላይ ስሙ እንዳልሰፈረ እያሳያት ሊያስረዳት ሞከረም። ይህን ስትመለከት ሳራ በቁጣ ተሞላች። ልጇን ይዛ እንደመጣች በደንብ ታስታውሳለች። ስለዚህ የሀገሯ የጀርመን ፖሊስ እንዲጠራላት ትጠይቃለች። ነገር ግን የጀርመን ፖሊስ የአሜሪካ ኤምባሲ ግቢ ውስጥ ምንም ማድረግ እንደማይችሉ ነገራት። የደህንነት ሰራተኞቹም ክፍሉን ለቀው ሲወጡ ሳራ አጋጣሚውን በመጠቀም ለእናቷ ትደውልና ልጇን የአሜሪካ ኤምባሲ እንደጠለፈባት በመግለጽ ለጀርመን መንግስት ወይም ፖሊስ እንድታሳውቅላት ጠየቀቻት። ይህን የሰማችው እናቷም ደንግጣ ለመሆኑ መድኃኒቶችሽን እየወሰድሽ ነው አለቻት። ሳራም በዚህ ጊዜ ትበሳጫለች። ለምን ማንም እንደማያምናት ግራ ገባት። እናቷ እንደዚያ ያለችበት ምክንያት ሳራ በጭንቀት ምክንያት የማስታወስ ችሎቷ ቀንሶ ስለነበር በአይምሯ በእውን የሌሉ ብዙ ታሪኮችን ትፈጥርና ትረበሽ ስለነበር ነው። ስለዚህ እናቷ ሳራ እየዋሸቻት ወይም ቅዠት ውስጥ ሆና የምታወራት ነበር የመሰላት። ሳራ በሽታዋ የተነሳባት መስሏቸው ቢሮ ውስጥ ቆልፎባት ይወጣሉ። ስለዚህም ባገኘችው አጋጣሚ የወረቀት ማያያዣ ሽቦ በመጠቀም በሩን ከፍታ ትወጣለች። ከዛም በድጋሚ ልጇን ትታ ወደ ነበረበት መጫወቻ ክፍል ትሄዳለች። በዛም የልጇን መጫወቻ ስታገኝ በትክክል ልጇን አምጥተው እንደነበር አመነች። በየክፍሉም በድጋሚ ፈተሸች፣ ግን ምንም አላገኘችም። በመስኮት ወጥታ ወደ ሌላው የህንፃው ክፍል ለመዝለል ስትሞክርም መሬት ላይ ትፈጠፈጣለች። እንደምንም ተነስታ ወደ ውስጥ በመዝለቅ የደህንነት ካሜራዎቹን በሙሉ ትሰባብራቸዋለች። በልጇ ፍለጋ መሃልም አንድ የተቆለፈ ክፍል አግኝታ ከፍታው ወደ ውስጥ ለመዝለቅ ስትሞክር ውስጥ የነበረች አንዲት ወጣት ወደ ውጭ ዘላ ለመውጣት ስትል ሳራ ላይ ትከመርባታለች። ሳራም እንዳጮ አፏን ግጥም አድርጋ ይዛ ታረጋጋቻት በኋላ ይቅርታ ጠይቃትን ልጇን እየፈለገች እንደነበር ትነግራትና ልትሄድ ስትል ልጅቷ ታስቆማትና
እኔ ኢና እባላለሁ። እዚህ ኤምባሲው ውስጥ ለ2 ወራት ኖሬያለሁ። ከፈለግሽ ልጅሽን እንድታገኝ ልረዳሽ እችላለሁ፣ ግን በምላሹ አንቺም እኔ ከዚህ እንዳመልጥ መርዳት ይኖርብሻል አለቻት። ሳራም ሐሳቡን ትቀበላለች። በሌላ በኩልም የኤምባሲው ጀነራል ኤምባሲያቸውን እያወደመች ያለችው ሳራ የጀርመን ልዩ ኃይል ወታደር መሆኗን ታውቃለች። ለኤሪክም ይህቺ ልጅ ከዚህ የባሰ ችግር ሳትፈጥርብን ለፖሊስ ደውለን ማስረከብ ይኖርብናል ስትለው፣ ኤሪክ ግን ፖሊስ ባንጠራ ይሻላል፣ ፖሊስ ከመጣ ግን ብዙ ክሶች ያቀርብባታል እና ማንኛውም ሥራ ለማግኘት ይከብዳታል፣ ሁሉም ሥራዋ ይበላሽባታል በማለት መለሰላት። ይህ በእንዲህ እንዳለ ኢና ለሳራ እያንዳንዱን ክፍል ለመፈተሽ የደህንነት ካርድ እንደሚያስፈልጋቸው ታስረዳትና ልጇን ለመፈለግ ይወጣሉ። ይህ ለሳራ ትልቅ ጉዳይ አልነበረም። አንዱን የደህንነት ሰው አንቃት አጋድመውና የበር መክፈቻ ካርዱን ያገኛሉ። በዚህ ካርድም እየታገዙ ወደ ፈለጉበት ቦታ መግባት ጀመሩ። በዚህ መሃል ሳራ ቦርሳ ሲቀባበሉ ከነበረው አንዱ ልጅ ቲሸርት ላይ የነበረ ምልክት በአንድ ሎከር ላይ ተለጥፎ ታያለች። ሎከሩንም ስከፍተው ልጆቹ ሲቀባበሉት የነበረውን ቦርሳ አግኝታ ትከፍተዋለች። በውስጡም አደንዛዥ እጾች ተሞልተውበት ነበር። በዚህም ተገርማ ሳትጨርስ ብዙ ጠባቂዎች ኢናን ያሯሩጡና ይዟታል። ሳራም አንዲት ልጅ በኤምባሲው ውስጥ ታግታ መቆየቷ ሳያንስ አሁንም ሊይዟት መምጣታቸው ያናድዳትና ጠባቂዎቹን ማጥቃት ትጀምራለች። በጣም ተወግራቸዋለች። አንዱ ግና ይሎባት ሲያንቃት ኢና በእሳት አቃጥላ ታስጥላታለች። በዚህ መሃል ሳጅኑ ይመጣና ሽጉጥ አውጥቶ እጅ ወደ ላይ ሲላት ኤሪክም ይደርስና ወገቧ ላይ መርፌ በመውጋት ፌንት ያስበላታል። ሳራም ከሰመመኗ ስትነቃ እጇ ከአልጋው ጋር ታስሯል። የኤምባሲው ጀነራሏና ኤሪክም አጠገቧ ነበሩ። ሳራም ለጀነራሏ በማንኛውም ዋጋ ልጄን ማግኘት እፈልጋለሁ ብላ ጮኸችባት። ጀነራሏም ለጥቂት ጊዜ ከእናትሽ ጋር አውርቼ ነበር፣ በጭንቀት ምክንያት የማስታወስ ችሎታሽ እንደቀነሰና እጀቶች እንደሚፈጠሩብሽ እናትሽ ነግራኛለች። ይህም የተፈጠረው የአፍጋኒስታን ተልእኳችሁ ካልተሳካ በኋላ ነው የጀመረሽ አለቻት። የደህንነት ካሜራ ቪዲዮዎችን እንዲያሳዩት ጠየቀች። ኤሪክም ቪዲዮዎችን ያሳያት ጀመር። ግን በቪዲዮ ላይ ልጇ የለም። በዚህ ጊዜ እሷም ምናልባት የሁሉ ቅዠት ሊሆን ይችላል ብላ ማሰብ ጀመረች። አዳሯንም እዛው ካደረች በኋላ ጠዋት ላይ ኢና ራሷን የመስሪያ ቤቱ ሰራተኛ አስመስላ መጣ ሳራ የታሰረችባቸውን ገመዶች ፈታችላት። ሳራም አንቺ ማነሽ? እነዚህ ሰዎች ለምን ይከታተሉሻል? ብላ ጠየቀቻት። ኢናም አባቴ ብዙ ህገወጥ ስራዎችን ይሰራ ነበር፣ ከአሜሪካ መንግስት ጋር ሆኖም ህገወጥ ገንዘቦችን ህጋዊ ያደርግ ነበር። ገዢው ፓርቲ ሲለወጥ ግን የመንግስት ሰዎች ገደሉት። ባለፈው እኔንም ሊገድሉኝ ነበር የመጡት። አንቺ መተሽ ባታድኝኝ ኖሮ አሁንም ቢሆን ወደ አሜሪካ የሚወስዱኝ ከሆነ ወዲያው ነው የሚገድሉኝ አለቻት። አሁን ላይ ግን ሳራ አላመነቻትም። ይህ ነገር በቅዠት ሳይሆን አይቀርም ስትላት ልጅቷም እየቃዠች እንዳልሆነ እንድታምናት እጇን በስለት መውጋት ስትጀምር ሳራ እንድታቆም ታደርጋታለች። እሷም እየቃዠች ሳይሆን ሁሉም ነገር በእውና መሆኗን ተረዳች። እነርሱ ሊያታልሏት እየሞከሩም እንደሆነ አወቀች። ከዛም ከኢና ጋር በመስኮት ዘሎ ያመልጣሉ። ሳራ መጀመሪያ ላይ ቦርሳ ሲቀባበሉ ከነበሩት አንደኛውን ልጅ ታገኘዋለች። አንድ ቦታ ተቀምጠውም ስለ ልጇ ስትጠይቀው አዎ ልጅሽ የት እንዳለ አውቃለሁ፣ ግን በምላሹ አንድ ነገር ታደርጊልኛለሽ፣ አደንዛዥ ዕፅ የያዘውን ቦርሳዬን ከተቀመጠበት ትሰርቅልኛለሽ አላት። ሳራ ከልጁ ንግግር ስለ ልጇ ምንም እንደማያውቅ ተረዳች። እንዳላመነችውም ሳታሳውቅ ቦርሳን ከፈለክ አንተን በመትኩ ወደ ክፍሎች ውስጥ የምንገባበት መግቢያ ካርድና የግቢውን ካርታ ይዘ መምጣት ይኖርብሃል ብላው ይስማማሉ። በንግግራቸው መሃል ሳራ ኤሪክ ልጁን ይዞ እየተመገበ መሆኑን ትመለከታለች። የኤምባሲው የደህንነት ካሜራዎች ስለጠፉ በፍጥነት እንዲመጣ ይነገረዋል። ልጁን ይዞ በአስቸኳይ ሲወጣ ኢና ትመጣለች። ወደ ኤሪክ ጠረጴዛ ሲሄዱም ኤሪክ ልጅ አንዱን መጫወቻውን እንደረሳች ያያሉ። መጫወቻውንም አንስተው ይወስዳሉ። ከጥቂት ቆይታ በኋላም ልጁ ሁለቱንም ወደ ወንዶች መጸዳጃ ይጠራቸዋል። የታዘዘውን የመግቢያ ካርድና ካርታ አምጥቶላቸው ነበር። ስለ ካርታው በደንብ ካስረዳቸው በኋላ ሳራ የፈለገችውን ስላገኘች መታ ትጥለዋለች። በካርታውም እየተመሩ ወደ ሳጅኑ ቪዲዮ ይደርሳሉ። ሳራም የሳጅኑን ኮምፒውተር መበርበር ስትጀምር
የራሷን ስም በፎልደር ውስጥ አየች። ስትከፍተውም ስለሷ ሁሉንም ነገር ከረጅም ጊዜ በፊት የነበረውንም ጨምሮ እንደሚያውቁ ትረዳለች። ኢስላማባድ የሚል ፎልደርም አገኘች። ስትከፍተው ኤሪክን በኢስላማባድ አየችው። በዚህ ጊዜ ሳራ ጠዋት ጋዜጠኛው የላክላትን ቪዲዮ አስታወሰች። ለጋዜጠኛው ደውላም በዚህ ሁሉ ነገር ውስጥ ኤሪክ ግንኙነቱ ምንድነው ብላ ጠየቀችው። ጋዜጠኛውም እናንተ በተጠቃችሁበት የአፍጋኒስታን ጥቃት የተፈጸመው ኤሪክ ገንዘብ ተቀብሎ ለጠላቶች አሳልፎ በመስጠቱ እንደሆነና ይህን ሁሉ የፈጸመው ኤሪክ መሆኑን ነገራት። እሷም ቪዲዮ ጥሩ ማስረጃ ቢሆንም ኤሪክ ከማን ጋር እንደተገናኘ ግልጽ አይደለም አለችው። እሱም ፊቱን ግልጽ አድርጌ ይልክልሻለሁ አላት። በፍጥነትም ምስሉን ይልክላቸዋል። እነ ሳራም ሳጅኑ ላይ የነበሩትን ፋይሎች ወደ ኢና ላፕቶፕ እየላኩ ያለ ሳጅኑ ወደ ቢሮ እየመጣ ነው። ፋይሉን በማስተላለፍ ላይ እንዳሉ ሳይጨርሱ ሳጅኑ ይደርስባቸዋል። ምንም አማራጭ ያልነበራት ሳራም እንደለመደችው ሳጅኑን አጋድማ ክፍሉን ለቅ ይወጡና ወደ ጣሪያው ይሄዳሉ። የተላከላትንም ምስል ስትመለከት ኤሪክ የተገናኘችውን ሰው ያወቀችው። የጦር ቢዛቸውን ያጠቃው የታሊባን መሪ ነበር። ኤሪክ ከታሊባን መሪ ጋር ከተቀመጠ ሰውየው ከአሸባሪዎቹ ጋር ግንኙነት እንዳለው አወቀች። ከዛም ሚና መኪና ወደሚያገኙበት የጭነት መጋዘን ተወስዳታለች። ጠባቂዎቹን እንደምንም ተደባብቀው ሳራ ጋቢና ኢና ከኋላ ገብተው ለማምለጥ ይሞክራሉ። ግን ኃይለኛ ተኩስ ስለተከፈተባቸው ማምለጥ አልቻሉም። ኤሪክም ጠባቂዎቹን ይዞ ወደ እነርሱ ደረሰ። ከዛም ሳራን ማጥቃት ይጀምራሉ። ሳራ ሁሉንም በብቃት ትጋፈጣለች። የሰለጠነች ኮማንዶ ስለነበረች እንደዚህ አይነት ትግል ለሷ አዲስ ነገር አልነበረም። ሁሉንም ጠባቂዎች ካሸነፈች በኋላ ኤሪክ በእልህ ሊያጠቃት መጣ። ተያያዙ። ግን ትንሽ ነበር ያታገላት። ያ ምስኪን ሰው በሳራ ፊት ምንም አልነበረም። ክፉኛ ደበደበችውና ሽጉጡን ቀምታ ያነጣጠረችበት። ለምን እኔን ለመግደል እንደዚህ ድፍረት ያለው ዕቅድ አወጣ? እኔንም ለማስቆም አስበህ ነው? ልትገድለኝ አስበህ ነበር? በማለት በንዴት ጠየቀችው። እሱም እኔ ልገድልሽ እንደምፈልግ በምን አወቅሽ? አንቺን መግደል ለእኔ ምን ያደርግልኛል? በማለት ጠየቃት። እሷም ምክንያቱም በአፍጋኒስታን በነበረው ጥቃት የተረፍኩት ብቸኛው ወታደርና ብቸኛዋ የአይን ምስክር እኔ ነኝ። ስለዚህ ራስህን ለማዳን እኔን ለመግደል ፈለግ፣ ግን እኔ ልጎዳህ አልፈልግም፣ ልጄን ብቻ ነው የምፈልገው አለችው። ኤሪክም ይህን ሲሰማ አንድ ነገር ቢደርስብኝ ልጅሽን ለዘላለም እንደማታገኝ ወቂ አላት። ሳራም እንደዚህ ብሎ በልጇ ሲዝትባት ስትሰማ ተናዳ በሽጉጡ ሰደፍ መታት ጥላው ትሄድና የኤምባሲ ሰራተኞቹን ልብስ በመልበስ ወደ ውጭ ትወጣለች። የኤሪክ ልጅንም በዚያ ታገኛታለች። አባብላም አብራት ወደ አንድ ክፍል ወስዳ ከራሷ ጋር በሩን በላያቸው ላይ ትዘጋዋለች። የኤሪክን ልጅ ጠለፈቻት ማለት ነው። እናም ጀነራሏና የቀሩት የኤሪክ ባልደረቦች የኤሪክ ልጅ እንደታገተች አወቁም። በካሜራም ተሰብስበው እየተመለከቱ ልጁን እንድትለቅለት ይጠይቋት ጀመር። ነገር ግን ሳራ ልጅቷን ልትለቃት ዝግጁ አልነበረችም። ግን በመሃል እሺ መልቀቁን እለቃለሁ፣ ግን መጀመሪያ ከኤሪክ ጋር መነጋገር አለብኝ፣ ኤሪክ ወደ ውስጥ ይግባ አለች። ልጅቷን ካስወጣች በኋላ ኤሪክም ወደ ክፍሉ ይገባል። ውጭ ያሉት ሰዎች የሚያወሩትን እንዳይሰሙም ማይኩን ያጠፋዋል። ሳራም እኔን ልትገድለኝ እንደምትፈልግ አውቃለሁ፣ ከፈለክም ራሴን ልገድልልህ እችላለሁ፣ ግን አንድ ቅድመ ሁኔታ እሰጥሃለሁ። እኔ ከሞትኩ በኋላ ልጄን ለእናትህ ታደርስልኛለህ አለችው። ኤሪክም ምንም ምላሽ አልሰጣትም። ግን ትንሽ ቆይቶም ማወቅ የምትፈልጊውን ነገር ሁሉ ነግርሻለሁ ብሎ የሰራውን ነገር ሁሉ ይዘረዝርላት ጀመር። አዎ እኔ ነበርኩ በአፍጋኒስታን ከታሊባን ሰዎች ጋር ተገናኝቼ ብዙ ገንዘብ እንደሚከፍሉኝ የጦር ሰፈራችሁን ሚስጥራትም አሳልፌ ሰጠው። እኔ በሰጠሁት መረጃም ሁሉም ጓደኞችሽ ሞተው አንቺ ብቻ በታምር ተረፍሽ። እኔም ስለ አንቺ በደንብ አውቅ ነበር፣ ግን ልገድልሽ ፈጽሞ አልፈለግኩም። ችግሩ የተፈጠረው በጋዜጠኛው ምክንያት ነው። ጋዜጠኛው ያደረግኩትን ሁሉንም ነገር በማስረጃ አውቆ ስለነበር አስፈራራኝ። ላንቺም እንደሚነግርሽ እርግጠኛ ነበርኩ። ከዚያ በፊት ግን ጋዜጠኛውን ልገድለው ፈልጌ ነበር። እሱ ከመሞቱ በፊት ግን አንቺ ሁሉንም ነገር አወቅሽብኝ። እናም አንቺን ለመግደል ፈለግኩ። አዎ ልክ ነሽ፣ ልጅሽ አብሮሽ እዚህ መጥቶ ነበር። ግን አንቺን ለመግደል ይህን ሁሉ ጨዋታ መጫወት ነበረብኝ። ልጅሽን ከደህንነት ካሜራው ቪዲዮ እንዲወጣ ያደረግኩት
እኔ ነበርኩ አላትና ሳራም በሽጉጥ ይተኩስባታል። እናም እሷ ያጠቃችሁ ለማስመሰል እግሩ ላይ ቁሶ ቆሰለና እያነከሰ ይወጣል። አቤት የዚህ ሰውዬ ተንኮል ግን! ሳራም ክፉኛ ብትቆስል እሱ እንዳሰበው ግን አልሞተችም። ኤሪክ ሳራ ተራ ሰው እንዳልነበረች ረስቶታል። ሳራ ኤሪክ የተናገረውን ሁሉ በልጁ አሻንጉሊት ውስጥ በቀበረችው ስልክ ቀርተው ነበር። ጠባቂዎቹ ሳራ እንዳትወጣ እሷ ባለችበት ክፍል በር ላይ ቦምብ አጥምደው እየጠበቋት ሳለ እሷ እንደምንም በሕይወትና በሞት መካከል ሆና በማይክ የቀረጸችውን የኤሪክን ድምፅ ማሰማት ጀመረች። ወታደሮችና የኤምባሲው ሰራተኞች በሙሉም ኤሪክ የተናዘዘውን አንድ በአንድ አዳመጡም። ከዚህ በፊት ሳራን እንደ አደገኛ አሸባሪ፣ ኤሪክን እንደ ሀገር ወዳድ ሰው አድርገው ነበር የሚያስቡት። ይህን ኑዛዜውን ከሰሙ በኋላ ግን ሀገሩንና የሀገሩን የጦር ሰራዊት እንደከዳ አወቁም። ማንነቱ ሲጋለጥም ኤሪክ ወዲያው በቁጥጥር ስር ዋለ። ሳራም ራሷን መቆጣጠር ተስኗት ወደቀች። በሕክምና ቡድኖችም እርዳታ ከወደቀችበት ስትነሳ ልጇን አገኘችው። ፊልሙም እዚህ ላይ ያበቃል። ኢትዮ ፊልም እስኪወጊ ጋርን ሰብስክራይብ በማድረግ ሁሌም አብረን እንሁን። ይህ ኢትዮ ቫይብስ የተሰኘው ቻናላችን ሁሌም ማክሰኞ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ እንደዚህ አይነት ምርጥ ፊልሞችን፣ አስገራሚ ታሪኮችንና መረጃዎችን የያዙ ቪዲዮዎች ስለሚለቀቁበት ሁሌም አብረን እንድንሆን የምንለቃቸውን ቪዲዮዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የኢትዮ ቫይብስ ቤተሰብ ይሁኑ። Usipoembea tebewa montu farfa champion boy